ሰላም እንዴት ናችሁ? በዛሬው ክላስ ስለ ዲክሽነሪ እና ዲክሽነሪ እንዴት ማኒፑሌት እንደምናደርግ እናያለን። መጨረሻ ላይ ሁለት ኤክሰርሳይሶች ይኖሩናል። ትንሽዬው ሚኒ ፕሮጀክት እንሰራለን ማለት ነው። ይህንን ዛሬ በምንማረው ኮንሰፕት ተጠቅመን ከዚህ በፊት ብዙ አይነት ዳታ ታይፖችን አይተናል። ኢንቲጀር፣ ስትሪንግ፣ ሊስት፣ አሬ ብዙ ነገር እዛ ላይ ተምረን ነበር። ዛሬ ደግሞ የምናየው ስለ ዲክሽነሪ ይሆናል ማለት ነው። ስሙ እንደሚገልጸው ዲክሽነሪ መጽሐፉን ብንገዛ የሆነ ኪ ይኖራል፣ ለሱ ደግሞ ኢኩቫለንት ትራንስሌሽን ይኖራል። ስለዚህ ዳታን በኪ ቫልዩ መልክ ስቶር የሚያደርግ ዳታ ታይፕ ዲክሽነሪ ብለን ነው የምንጠራው ማለት ነው። ፕሮፐርቲውን ስናይ ኦርደርድ ነው ዲክሽነሪ፣ ቼንጀብል ነው መቀየር እንችላለን። እንደገን ዱ ኖት አለው ዱፕሊኬትስ። ዱፕሊኬት እናንተ ተሳስታችሁ እንኳን ብታስገቡ ምን ያደርጋል? በፊት የነበረውን አጠፍቶ ሪፕሌስ ያደርጋል ማለት ነው። ስለዚህ ዱፕሊኬት ዳታ አይቀበልም ማለት ነው ዲክሽነሪ ዳታ ታይፕ። ሊስት ላይ ግን ዱፕሊኬት መግባት ይችላል። ለምሳሌ you want to keep track of the capital city of a country። ስለዚህ እንደ ኪ ኢንግላንድ ነው፣ ቫሊው ደግሞ ለንደን፣ ፍራንስ፣ ፓሪስ ብለን በዚህ መልክ የምናስቀምጥ ከሆነ ዲክሽነሪ በአጭሩ መጠቀም እንችላለን ማለት። ስለዚህ what is the capital city of England ብለን ስንጠይቅ ለንደን ብሎ ያወጣልናል ማለት ነው። በራሱ በዚህ መልክ ይነግረናል ማለት ነው። ስለዚህ ብዙ አፕሊኬሽን አለው። ላይክ ዲክሽነሪ መስራት ከፈለጋችሁ ለምሳሌ ከአማርኛ ወደ እንግሊዝኛ፣ ከአማርኛ ወደ ኦሮምኛ ትራንስሌት የሚያደርግ ነገር መስራት ከፈለግ በዚህ ኮንሰፕት ኢምፕሊመንት ማድረግ እንችላለን ማለት ነው። ስለዚህ ያው ዲክሽነሪ ዲፋይን ስናደርግ እንግዲህ በዚህ መልክ ነው የምንጠቀመው። ከርሊ ብራኬት ነው የምንጠቀመው፣ ከርሊ ብራኬት። ስለዚህ ምንድነው ኤክስፔክት የሚደረገው? ኪ ይኖራል፣ ቫልዩ ይኖራል እዚህ ጋር ማለት ነው። አሁን ነምበር ኦፍ ቤድሩምስ 3። ሶ ነምበር ኦፍ ቤድሩምስ በኋላ ኮል ስናደርግ 3 ብሎ ነው የሚያወጣልን ማለት ነው። እዚህ ጋር እንደምታዩት ኪ ቫልዩ ፔር የምንለው በዚህ ምክንያት ነው ማለት ነው። ያ የሌለ ነገር ከጠየቅ ሀስ ቤዝመንት የሚለው ኪ የለም። አሁን እዚህ ውስጥ እንደምታዩት ይሄ ስለሌለ አውትፑቱ ኪ ኢረር ነው የሚሆነው ማለት ነው። ኪ ከሌለ አይሰራም። ሶ these are some typical examples። ሶ ስክራብል የሚላለ እዚህ ጋር ኪው ኤ ከሆነ ቫልዩ 3፣ ሲ 3፣ ኤፍ 4 ይላል። ስለዚህ እዚህ ላይ ዲክሽነሪ ላይ አዲስ ዳታ ማስገባት ከፈለገ ምናደርጋለን? ስክራብል ኦፍ ኪው ብለን ቫልዩን መጨመር ነው ማለት ነው። እዚህ ጋር 10 የሚለውን እንጨምራለን፣ እዚህ ላይ ይጨመራል። ኦቨርራይት ማድረግ ወይ ደግሞ አፕዴት ማድረግ እንችላለን። ስለዚህ ኦልሬዲ ኤፍ ኪ ስላለ በዚህ መልክ ኤፍ ኢዝ ኢኳል ቱ 2 ብለን ስነካ አውቶማቲካሊ ይህንን ቫልዩ አፕዴት ያደርጋል። ስለዚህ መጨረሻ ላይ የምናገኘው ቫልዩ ይሄ ነው የሚሆነው፣ ኤፍ 2። በፊት የነበረው 4 ለምን? ዱፕሊኬት ስለማይቀበል ማለት ነው። and you can also delete value from a key like delete scrabble c ካል ያንን ያጠፋል ማለት ነው በዲሊት ኮማንድ። ስለዚህ በዚህ መልክ መስራት እንችላለን። አይትሬት አድርገን እያንዳንዱን ዳታ ማውጣት እንችላለን። ለምሳሌ አሁን የፈለግነው ኪ ብቻ ፈለግን። ስለዚህ ኪ ብቻ ከሆነ ፎር ኔም ኢን ኤጅስ ዶት ኪ እንላለን። ለምን? እዚህ ውስጥ ያለው ሁለት ነገር ነው፣ ኪ እና ቫልዩ ስለሆነ ኤጅስ ዶት ኪ ስንል ኪ ብቻ ማውጣት እንችላለን። እዚህ ጋር ያለው ኤጅ ኢን ኤጅስ ዶት ቫልዩ እስካለ ደግሞ ቫልዩዎቹን ነው የምናወጣው። እዚህ ውስጥ ያለው 20 እና 23 ነው የሚሆነው። ሁለቱም የምንፈልግ ከሆነ ደግሞ እዚህ ጋር ፎር ኔም ኤጅ ኢን ኤጅስ ዶት አይተምስ ነው የምንለው። ከቫልዩ ይልቅ እዚህ ጋር አይተምስ ስንጠራ ያ ሁለቱ ይወጣልናል ማለት ነው። ሶ ባይ ኪ ባይ ቫልዩ ባይ አይተም የምንለው ይሄ ነው። ስለዚህ ሜቢ ይህንን ኮንሰፕት አንዴ እንየውና ከዛ ኤክሰርሳይሶቹን እንሰራለን። ሶ ከም ሂር። ስለዚህ ለምሳሌ ስቱደንት ማርክ ልበልና እዚች ጋር ዲክሽነሪ ዲፋይን ላድርግ። ምንድነው ኢንደንቴሽን? ኦኬ ለጥቅ ስላላስጠጋሁት ነው። ስለዚህ ለምሳሌ መጀመሪያ ተማሪ አበበ ያገኘው ስኮር 98 ነው፣ ኮማ የከበደ ደግሞ እዚህ ጋር ሴዝ 67 አብደላ የአብደላ የስኮሪት 91። ኦኬ እንደዚህ ማድረግ እንችላለን። ኪ ስለሆነች just need to close this one። ኮማ እዚህ ጋር ስለረሳ ነው እንደዚህ የምትሆነው።
ስለዚህ አሁን ይህንን ዲክሽነሪ ዲፋይን አደረግን። አሁን ለምሳሌ እዚህ ጋር መጥቼ ስቱደንት ማርኮፍ አበበ ስንት ነው ያለው ውጤቱ ብዬ ብጠይቅ የአበበን ቫልዩ ያወጣልኛል ማለት ነው። 98 የሚለው እሱ ኢንደንቴሽን እና 98 የከበደን ብጠራ በዛ መልክ ማውጣት ይችላል ማለት ነው። 67 ብሎ በዚህ መልክ። አሁን ደግሞ የሁሉንም ተማሪ ፈለግኩት። ለምሳሌ ለብቻ ስኮር ብቻ ፈለግኩ። አሁን ስኮር ማለት ቫልዩ ነው አይደለም? ፎር ስኮር ኢን ስቱደንት ማርክ ዶት ብዬ አሁን እዚህ ጋር እንግዲህ ቫልዩ ነው አይደለም? ቫልዩ ስላለው እዛ እንዲወስድ ፕሪንት ስኮራቸውን ብቻ በዚህ መልክ አወጣለሁ። ስኮር ብቻ ማለት ነው። እዚሁ ላይ ሆኜ አሁን ደግሞ ኪስ ይሄኛው ደግሞ ምንድን ነው የሚያወጣልኝ? ስማቸውን ኔም ብዬ ቫሪያብል ኔም ነው እዚህ ጋር ኔም ማለት ነው። ስለዚህ ኪስ ስንል ያ ነው የሚያወጣልን። እዚህ ጋር ሌላ ምንድን ነው ያንኑ ተጠቅመን አሁን ደግሞ ሁለቱን የምንፈልግ ከሆነ we want both names and score። ስለዚህ እዚህ ጋር አይተምስ እንላለን ማለት ነው። ስለዚህ ጋር ፕሪንት የምናረው the score of ለማሳመር ነው። score of then ያ ተማሪ name the quotation is ብለን score the score of አበበ is ምናምን ብሎ እንዲያወጣልን ማለት ነው። ምንም ታምር የለውም ይሄ። እዚህ ጋር እንደምታየው the score of አበበ is 98 the score of ከበደ is 67 በዚህ መልክ እንዲያወጣልን ከፈለግ እንደዚህ ማድረግ እንችላለን። ኦኬ አሁን ኮንሰፕቱን በዚህ ካየ ነው የአንድ ተማሪ ከዚህ ላይ ማጥፋት ከተፈለገ ዲሊት ስቱደንት ማርክ ኦፍ አበበ ያለና እንትን ውስጥ የአበበን ማጥፋት ፈልገናል። እዚህ ጋር ይሄንን ራን አድርጉ። ስለዚህ መልሰን ይሄንን ብንጠራው ምንድን ነው የሚወጣልን? እስቲ ይሄንን ኮድ እዚህ ጋር ላምጣና እዚህ ጋር እንደምታዩት የአበበ ስኮር የለም። ለምን? ዲሊት ስላደረግ ነው ማለት ነው። ሶ የአብደላን አፕዴት ማድረግ ፈለግን አሁን ደግሞ። ስለዚህ የአብደላ ስንት ነበር መጀመሪያ ላይ? 91 ነው አይደል? አሁን የሱን እንቀይርና እስቲ 98 አደረኩት። እንደገና ይህንን ፕሪንት እናርግ። ሲንኮድ እንደገና ጊዜ ለመቆጠብ ነው። ኮፒ ፔስት እያደረከ ነው እቺ። ስለዚህ አሁን የአብደላ ስንት ነው የሆነው? 98 ነው የሆነው ማለት ነው። አፕዴት ያደርጋል እዛው። ኦኬ ሶ እዚህ ጋር ጥያቄ ያለን ፕሮጀክት write a python program that stores maybe መጀመሪያው የት ነው ያለው? is this one build የዚህ ብንጀምር ይሻላል። እሺ write a student score management system using the concept of dictionary ይላል። ስቱደንት የሆነ ስለዚህ ፕሮግራሙ ኤክስፔክት የሚያደርገው የተማሪ ስም ይቀበላል፣ ስኮሩን ይቀበላል። ስንፈልግ በስሙ ወይ ደግሞ በስኮሩ ሰርች ማድረግ እንችላለን። ዲስፕሌይ ማድረግ የሚችል ዲሊት ማድረግ የሚችል እንዲሁ እናሳምረው። ዲሊት ስቱደንት ዳታ ከተፈለገ አፕዴት ስቱደንት ዳታ ሰርችም የሚያደርግ ስለዚህ ዲሊት ይሰራል፣ አንድ አፕዴት ይሰራል፣ ያሳያል፣ አዲስ ይጨምራል፣ ሬጂስተር ያደርጋል ሙሉ ማለት ነው። ሬጂስተር ስቱደንት ስኮር አዲስ ካለም ይጨምራል። ስለዚህ የተፈለገው ይሄ ነው። ስለዚህ ይሄ በዲክሽነሪ ብቻ ሳይሆን ፋንክሽንም ያስፈልጋል ማለት ነው። ኮዱ በጣም ሪዴብል እንዲሆን ምኑ ነገር ሰርተን በዛ ኮንሰፕት መስራት አለብን። ስለዚህ ያንን ፕሮጀክት እንስራ። ጉግል ኮላብ ላይ ጀስት ስቱደንት ዳታ ማናጅመንት ሲስተም። ስለዚህ ኤክስፔክት የሚደረገው ፋንክሽናሊቲ ሬጂስተር ያደርጋል፣ ሰርች ያደርጋል፣ አፕዴት ያደርጋል፣ ዲሊት እንዲሁም ዲስፕሌይ። እነዚህ ፋንክሽናሊቲ ያለው ስራ ነው መስራት የምንፈልገው። ስለዚህ መጀመሪያ ላይ ስቱደንት ዳታቤዝ እንሰራለን። ስቱደንት ዳታቤዝ ስለዚህ በዲክሽነሪ መልክ ስቶር እናርግ ስላል ይሄን እንጠቀማለን። ስለዚህ ለእያንዳንዱ ደግሞ ዲፊኒሽን እንሰራለን።
define register student ትንልና function define እናድርግና ለየብቻው እንጽፋለን። so መጀመሪያ ላይ የምንቀበለው እንግዲህ የተማሪ ስም ነው name is equal to እንልና input enter student name ስሙን ተቀበልኩ። ከዛ ከተቀበልኩ በኋላ አሁን ደግሞ ስኮሩን ይቀበላለሁ። ስኮር እንግዲህ ፍሎት ሊሆን ይችላል ዴሲማል ነምበር ስለሆነ ኢንፑት ብዬ enter score of ያ ተማሪ እዚህ ጋር ግን ያው ፎርማት አድርገን ኔም የራሱ ማለት ለምሳሌ እዚህ ጋር ያስገባ ነው ጋዲሳ የሚል ከሆነ enter score of ጋዲሳ ብሎ ይጠይቀናል ማለት ነው። ተቀበልኩ። ከዛ በኋላ ስቱደንት ዳታቤዝ ላይ ካታለው ይሄንን student database of name is equal to score ብዬ ዲፋይን አደርጋለሁ ማለት ነው። ከነ ስኮሩ እዚህ ዲክሽነሪ ላይ እንዲያስቀምጥልኝ ያንን አደረኩ። ስለዚህ ምዝገባ አለቀ። next step is deletion delete የሚያደርግ delete student ከዛ ፎሎ እናደርግና delete ለማድረግ ስሙን መቀበል አለብን። ስለዚህ ጂን enter name of student የሚለው ወሰድኩ። ከዛ delete ብዬ ምን አደርጋለሁ ከስቱደንት ዳታቤዝ አሁን የተቀበልኩትን ተማሪ ስም አጠፋለሁ ማለት ነው። delete አደረኩት። show score specific score እንዲያሳየኝ ስለዚህ ጂርኔም ስለሚያደርግ ጂር ራሱ ልጠቀም show score ልበል ይሄንን specific score ነው። ስለዚህ ያን እንቀበላለሁ። ስለዚህ የአንድ ተማሪ ስለሆነ ስሙን ተቀበልኩ። ከዛ የሱን ሰርች አደርጋለሁ። so name I'm going to show what sorry student database ውስጥ print score of the score of comma name is እዚች ጋር student name of name ስኮሩን በዚህ ያወጣ ስፔሲፊካሊ ማለት ነው። አሁን ደግሞ የሁሉም ፈለግኩ ሌላ ፋንክሽን ዲፋይን አደርጋለሁ። show all student data ይሄን ፋንክሽን ነው። ስለዚህ እዚህ ላይ የሁሉም ተማሪ ማውጣት ፈለግኩ። ሰላም አለኝ። ስለዚህ ያንን በፎር ሉፕ አገኛለሁ። for name comma score in student name database dot items ያን ይጠቀማለሁ። እዚህ ጋር ኦልሬዲ ቀድመን ሰርተን ነበር አይደለም ስኮር ኦፍ ምናምን የሚለው ደን ጨረስ። ፋንክሽን ዲፊኒሽን ያለቀ ይመስለኛል። ዲሊት ሰራን። የምንፈልገው ሰርች አረግ ሰርች ላድርጎችን ስሙ አፕዴት ይቀራል። አፕዴት ሰርት ጋር ኦልሞስት ተመሳሳይ ነው። ስለዚህ አፕዴት እና ኢንሰርት ተመሳሳይ ነው እዚህ ጋር ኤኒዌይስ ጂን ድገምና ኦኬ ጂን ኢንተር ስቱደንት ነው የሚቀበልና ያው ይሄን ነው የሚሰራው አፕዴት ቀየረ። ስለዚህ ዲፊኒሽኑን ጨረስን። አሁን ስለዚህ ሜኑ ብቻ ነው የሚቀረን። let me define one function called menu ሌሰን 7 ላይ እንደሰራ ነው ማለት ነው። ሌሰን 6 ላይ እንደሰራ ነው። so ሜኑን ዲፋይን አረግ። so what is next ያው ፕሪንት እናደርጋለን። አንዳንድ ፕሪንቶች ለማሳመር ሃሽ print just need to say menu ኮፒ ፔስት ላድርግና እኩል ይሁን እንዲያምር then this one now አረግ እንግዲህ ሜኑዎቹን እንዘረዝራለን። አሁን print
press 1 to register student, print, press 2 to delete student, print, press 3 to search student, print, press 4 line function to show all students, print ገና የዚህን ሎጂክ ለብቻ ነው የምንጻፈው። press 5 to update student data። ኦኬ ስለዚህ አሁን ቾይስ እንቀበላ። አሁን ዩዘሩ የሚያስገባው አንድ ሲሆን ቾይስ ቾይስ ዩዘር ኢንፑቱን ማለት ነው። ኢንቲጀር ነው ይሄ int input እዚህ ላይ ያሉት ፋንክሽን ዲፊኒሽን ስለ ኢንፑት ዳታ ታይፕ ካስቲንግ ምናምን ከዚህ በፊት ስላየን ያንን ያልተረዳችሁ ሰዎች እዛ ሄዱና ሪፌር አድርጉት ከዚህ በፊት የተለቀቀው ቪዲዮ ላይ ማለት ነው። enter your choice, or you may ask what do you want to do, what do you want, or you may say enter your choice, that is from 1 to 5 ተቀበል። ስለዚህ በኢፍ እንጨርሳለን እነሱ ኢፍ ዩዘር ያስገባው ቾይስ አንድ ከሆነ if it is equal to 1 ከሆነ ምን ይሁን we want to call this function register student የሚለውን እንጠራለን። ኦኬ ያን እንጠራለን። ከዛ show all student የሚለውን እናያለን እንዲያሳየን showም እቺንም እንጠራታለን ሁሉም ቦታ ላይ። ከዛ ሬጂስተር ካረግን በኋላ ኦኬ እዚህ ጋር ይሄንን እንትን ውስጥ መጠቀም እንችላለን። እዚህ ጋር ከምናስቀምጥ መልሰን ሜኑን እንጥራ። ሜኑ እንዳይዘጋ ማለት ነው ፕሮግራሙ መልሶ ሜኑን ያመጣል ደጋግ elif choice else if ማለት ነው equal to 2 ከሆነ ደግሞ እኛ መስራት የምንፈልገው ምንድነው 2 ከሆነ delete የሚለው ፋንክሽን እንጠራለን። ከዛ ሜኑን እንጠራለን። ከዛ ኤሊፉን ይሄን መድገም ነው። ሌላም ስላለ ሰጪ ላጥፋት ኤሊፍ ቾይስ 3 ከሆነስ 3 ሲሆን ሶስተኛ ላይ ያለው ምንድነው ሰርች ነው። ሰርች አራተኛስ ሰርች ቀጥሎ show all student data ነው። አራተኛ ነው እሱ። አራተኛ show all student data። አምስተኛ update student። አምስት ከሆነ ከዛ ካልሆነ ከዚህ ሁሉም ካልሆነ ደግሞ ኤልስ እንልና ፕሮግራሙን እንዝጋ። ኤግዚት እንዲዘጋ ማለት ነው። በቃ ለማስቆም ኤግዚት አደረግ ነው ማለት ነው። ስለዚህ አሁን እያንዳንዱ ስራ ሲጨርስ የሆነ ነገር ዲስፕሌይ እንዲያደርግልን ኮፒ ፔስት እናድርግና ለምሳሌ ሬጂስትሬሽን ሲያልቅ እዚህ ጋር መርተን print registration completed or successful. It is successfully. Come on. ምንድነው ሆነው? ኦኬ ታቡ ነው ሶሪ። እሺ ሰርች ላይ ብዙ ማስፈልገንም አፕዴት ላይ እንፈልጋለን። አፕዴት ሰክሰስፉሊ ብሎ እንዲያወጣለን እዚህ ጋር updated successfully
ከዛ ቼንጅ ሲኖር ደግሞ ሁሌ ያው ሾው ኦል ስቱደንት እንዲያሳየን እንፈልጋለን። ለምሳሌ ከመዘገብን በኋላ እንዲያሳየን መቀየሩን በዚህ ነው የምናውቀው። ዲሊት በኋላም እንደዛው ዲሊት መደረጉን ማየት አለብን አይደለም? ያሉትን ዳታ እንዲያሳየን። ሰርች በኋላ የለም፣ አፕዴት በኋላም እንደዛው እንፈልጋለን። ስለዚህ አሁን ፋንክሽን ዲፊኒሽን ጨረስን። አሁን ራን ብናደርግ ምንም የምናገኘው ነገር የለም ዲፊኒሽን ብቻ ስለሆነ። ስለዚህ ስራ እንዲጀምር ከሜኑ ነው የምናስጀምረው ማለት ነው። ሜኑን ይጠራለሁ እዚህ ጋር ሆኜ ፋንክሽን ኮል ማለት ነው ሜኑ። ስለዚህ አሁን እናስጀምር እስቲ መስራቱን ቼክ ለማድረግ። እንደምታዩት ሜኑ መጣ። ፕሬስ ዋን ቱ ሬጅስተር ስቱደንት ይላል። ስለዚህ ምንም ዳታ የለንም አሁን። ስለዚህ አንድ ልበል እንመዘገብና አንድ አስገባ። ስለዚህ መጀመሪያው እዚህ ጋር ተስፋዬ ልበል። ተስፋዬ ኢንተር ስኮር ኦፍ ተስፋዬ ይላል። ለምን ተስፋዬ ያመጣል? እዚህ ጋር እንደምታዩት ኔሙን አፔንድ አድርጌያለሁ። እዚህ ጋር የተቀበለው ኢንተር ስኮር ኦፍ ብሎ ኔሙን እንዲያወጣው ስላደረኩ ነው። ስለዚህ ስኮሩ 87። ከዛ ምን አደረገ? ያንን አሳየኝ። ስኮር ኦፍ ተስፋዬስ 87 ብሎ አሳየኝ። እንደገና ምኑ አመጣልኝ? ፕሮግራሙ አይቆምም። የሚቆመው መቼ ነው? ከ1 እስከ 5 ውጪ ቁጥሩ ካስገባው ነው። ሁለተኛ ልጨምርና አሊ ስኮሩ ላስገባ። ሶሪ እዚህ ጋር ነገር ፕሬስ አድርጌያለሁ። what was the error? key error. ኦኬ ገብቶኛል። አሁን እንደግማለን። አሊ ብዬ የኪ ቦታ ላይ ስለጻፍኩ ነው። ኢንተርቪው ቾይዝ እያለኝ አሊ ብዬ ስለጻፍኩ ነው ማለት ነው ያ ችግር የመጣ። I'm going to type 1 ተስፋዬ ያልኩትን እዚህ ጋር እጽፋለሁ። ስኮሩን 67። ሁለተኛ ተማሪ ለማስገባት አሁንም አንድ ይከታለሁ። ስቱደንት ኔም አሊ ይላለሁ። ይሄ ነው የተሳሳትኩት መጀመሪያ ላይ 89 አልኩ የአሊን። ስለዚህ አሁን የሁለት ተማሪ ዳታ አለን። እዚህ ጋር እንደምታዩት ስኮር ኦፍ ተስፋዬ 67 that of Ali is 89. And then now I'm going to add the third one. Let me call it Gaddisa. Then 56 አረኩት። አሁን 3 ዳታ አለኝ። ስለዚህ አሁን ሰርች እናድርግ እስቲ። ሜኑ ውስጥ አሁን ሬጅስትሬሽን እንደሚሰራ አረጋግጠናል። ስለዚህ የሚቀረን ሰርች ማድረጉን ቼክ እናድርግ። 3 ነካውት። ከዛ ምን አለኝ? ኦኬ 3 ምንድን ነው እዚህ ጋር የጻፍኩት? 3 ሲሆን ዲሊት ስቱደንት ነው እንዴ? ኦኬ 3 ዲሊት ነው። ስለዚህ ዲሊት አድርጎ አቀውመ ወይስ ምንድን ነው? didn't get that, so let me check this choice. 1 delete ነው። 2 search ሁለቴ ነው የተጠቀምኩት ለዛ ነው። search የሚያደርግ ነው። እዚህ ጋር ስተሰርቻለሁ። choice equal to 3 I want to delete. choice 2 delete ነው። choice 3 search ነው። ቺን ነው መጥራት ያለብኝ። that was a mistake. search አደረግ show all ሜኑ እንደገና ልናስገባ ነው። ፋይል ላይ ስላላስቀምጥ ይሄንን ኮድ ደግመን ነው ራን የምናደርገው። ስለዚህ መዝግብ። እሺ ስቱደንት ኔም አበበ ዝም ብዬ ስኮር ልስጠው። አሁንም ሌላ ልጨምር። ስሙን ከበደ ልበለው። 89 ሶስተኛው ላስገባ። ተፈራ ስኮር 90። ስለዚህ አሁን ሰርች ነው የፈለግነው። ስለዚህ ሰርች ለማድረግ 3 ነው። ሰርች ስቱደንት 3 ይላል። ስለዚህ ስቱደንት ኔም አስገባለኝ። ስለዚህ የከበደ ውጤት ነው ማየት የፈለግኩት አይደለም? 89 ነው እንደምናውቀው። ስለዚህ እሱን ከነገረኝ ትክክል ነው። ምን እያለ ስኮር ኦፍ ከበደ is 89። እስቲ አፕዴት እናድርገው የከበደ ሪዛልት። ስለዚህ አፕዴት ለማድረግ 5 ነው። ስለዚህ ኔም የከበደ ነው። ወደ ምን መቀየር እንደምንፈልግ እናስገባለን። ስለዚህ 100 ላድርግ አሁን የከበደ። ስለዚህ እንደምታዩት የከበደ ቫሉ 100 ሆኗል። አሁን ደግሞ የከበደን ዲሊት እናድርግ። ዲሊት ማለት 2 ነው። ልታስገባው። ስለዚህ የከበደ ራሱ ላስገባ። ሰርች እናድርግ አሁን ሁሉም ተማሪ ማለት ሾው ኦል ስቱደንት ማለት 4 ነው። ስለዚህ 4 ነካው።
ስለዚህ እዚህ ጋር እንደምታዩት ስኮር ኦፍ አበበ ያለ ተፈራ ያለ ከበደ የለም። ለመዝጋት እዚህ ውስጥ የሌለውን ዳታ አስገባ እያለኝ ነው። ስለዚህ 7 ነካው ፕሮግራሙ ቆመ ማለት ነው። ስለዚህ በዚህ መልክ እንደዚህ አይነት ሲስተም መስራት እንችላለን ማለት ነው። ወደ ትልቅ ሲስተም በኋላ ይህን አሳድገን ደግሞ ፋይል ላይ እንዴት እንደምናስቀምጥ እናያለን። አንዱን ፕሮጀክት ሰራ ማለት ነው። አሁን ብዙ ጊዜው ፈተና ላይም ሊሆን ይችላል፣ በአሳይመንት ላይ በዚህ መልክ ሊመጣ ይችላል። አሁን ደግሞ የምንሰራ ምንድነው? ዲክሽነሪ ከእንግሊዝኛ ወደ አማርኛ የሚቀይር ዲክሽነሪ እንስራ። English to Amharic ዲክሽነሪ። ስለዚህ አንድ ዲክሽነሪ ያስፈልገናል ማለት ነው። ኪዋርድ English to Amharic ብለን ኢምፒቲ እናዘጋጅ። ከዛ ይሄን እንቀበላለን። እቺ ሲምፕሊፋይ ያደርጋለሁ፣ ህጉን አልጠብቅም። ቶሎ ለመጨረስ 5 ጊዜ እንቀበልና 5 ወርዶች በቂ ነው። እዚህ ላይ ያዘጋጀው ስንት ነው? 4 አለ እነዚህ ለትራንስሌሽን። ስለዚህ እነዛን ተጠቅመን እንስራ። for I in range of for loop ተጠቅመን in the range of 4 yes we are going to accept key value. Input, or let me say English version, English is equal to input enter English word. እዚህ ጋር ያያችሁት ነው አይደል? then የአማሪኩን ደግሞ አማሪኩን equal to እንዲያስገባ መጀመሪያ ላይ አማሪክ ቨርዥኑን input enter translate translated word for ብለን ፎርማት እናድርግ። ፎርማት አድርገን ምን እንግሊሽ ቨርዥኑን ብሎ እንዲጠይቀን ተቀበል አይደለም። then እንግሊሽ ቱ አማሪክ ላይ እንጨምራለን ማለት ነው። ይሄንን ኮፒ ላድርግ እዚህ ጋር። እንግሊሽ ኪ ነው፣ እንግሊሹ ኪ ነው፣ ቫልዩ ደግሞ አማሪክ ቨርዥኑ ይሆናል ማለት ነው። ስለዚህ 4 ጊዜ ያን ይቀበላል። ተቀበልን። ከዛ በኋላ ስንጠይቅ አውትፑቱን ማውጣት እንችላለን ማለት ነው። ለምሳሌ ባነን እናድርግ። እንግሊሽ ወርዱን እዚህ ላይ ያለው መጀመሪያው ዌልካም ትራንስሌትድ ቨርዥን ፎንቱ ይኑር አይኑር አላውቅም። እዚህ ላይ I'm not sure about this English word. then yes ትራንስሌሽኑ አዎ አመሰግናለሁ የሚለው ያው thank you then መጨረሻ congratulations አመሰግናለሁ። ስለዚህ የሆነ ዲክሽነሪ ሰራና አለቀ እዚህ ጋር። አሁን ኩዌሪ እናድርግ እንግዲህ እንግሊሽ ቱ አማሪክ ኦፍ ለምሳሌ yes የሚለው እንዲተረጉም እንፈልጋለን። yes ምንድን ነው በእንግሊዘኛ በአማርኛ? አዎ ብሎ አውጥቶልናል። እየሰራ ነው ማለት ነው አይደለም? ስለዚህ ይህንን ወደ ሎጂክ ኮድ ቀይራችሁ ደግሞ እናንተ መስራት ትችላላችሁ፣ ማስፋት ይቻላል ማለት ነው። control MB sorry control new cell አድ አላደርግም እያለኝ ነው። ስለዚህ እዚህ ጋር ጀመር ያ English to Amharic ብዬ እዚህ ጋር ኮንግራቹሌሽን የሚለውን ቀይርልኝ ብዬ ስጠይቅ በዚህ መልክ ያወጣልኛል ማለት ነው። ስለዚህ ይህንን ደግሞ እናንተ ያሻሽሉና ዲክሽነሪ የሚቀበል ወደ ፋይል ሴቭ እንዴት እንደሚያደርግ ሞክሩና በሚቀጥለው ክላስ ላይ አብረን እናያለን። እስከዛው መልካም ቀን ይሁንላችሁ። ይህንን ቪዲዮ እንትን ላይ ያስቀምጥላችኋለሁ፣ ኮዱን ዲስክሪፕሽን ላይ ያስቀምጣለሁ። ስለዚህ ሊንኩን በመክፈት ዳውንሎድ አድርጋችሁ በራሳችሁ መሞከር ትችላላችሁ።